ከፍጥረታት በፊት ኢየሱስ ነበረ ዓለምን በሙሉ በሱ ተፈጠረ የነበረ ያለ በክብር የሚኖር አምላክ ነው ራሱ ያለ እንደ እግዚአብሔር። በዓለም ዙሪያ ያላችሁ ክርስቲያን ወገኖቼ ሰላም ለእናንተ ይሁን። ወንድማችሁ ወንድም ደስታ ከመላ ነኝ። ባለፈው ሳምንት የዕብራውያን መልእክት ምዕራፍ 2 ከ14 እስከ 18 ያለውን ክፍል ጀምረ ነበረ። የኢትዮጵያ ሐዋርያዊት ቤተክርስቲያን በዚህ ክፍልና ሌሎች መሰል ክፍሎች ለምሳሌ ትንቢተ ኢሳይያስ 48፣ አንደኛ ዮሐንስ 5:20፣ የዕብራውያን መልእክት 1:8 እና በመሳሰሉ ጥቅሶች ላይ መግባባት አለመቻሉን ባለፈው ጠቆም አድርገ ነበረ። ዛሬ ባለፈው ጀምሬ በነበረሁት በዕብራውያን መጽሐፍ ምዕራፍ 2 ከ14 እስከ 18 ባለው ላይ አተኩራለሁ። በተምነቱ በዚህ ጥቅስ ላይ ሁለት የተለያዩ ትርጉሞች ይዞ መምጣቱን ባለፈው ጠቆም ነበረ። አንደኛው ቡድን ተካፈለ የተባለው መከራና ችግር እንጂ ስጋ አይደለም የሚል አቋም ሲይዙ፣ ሌላኛው ቡድን ተካፈለ የተባለው እኛ በክርስቶስ ኢየሱስ አምነን ድህነት ያገኘን የተካፈልነውን ሰማያዊ ስጋ ነው የምናገረው እንጂ ተካፈለ የተባለው የኛ ስጋና ደም አይደለም የሚል ምልከታ አላቸው። መጽሐፉ ግን ምን እንደሚል ዛሬ በዚህ በሁለተኛ ክፍል ለማየት እንሞክራለን። ክፍሉን በማንበብ ልጀምር። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። ይህ ክፍል ጌታችን የተካፈለው ሞት ነው እንጂ ስጋ አይደለም የሚል ፍንጭም አይሰጥም ወገኖች። ለምሳሌ ባለፈው እንዳደረግነው ቃላትን በመመልከት እንጀምራለን። ቁጥር 14 ላይ ያለውን ሐሳብ እንመልከት። ቁጥር 14 ያለውን ቃል ስትመለከቱ ንባቡ ቢያንስ ሁለት መሰረታዊ ጭብጦች እንዳሉት እንመለከታለን። አንደኛው ጭብጥ ልጆቹ በስጋና በደም እንደሚካፈሉ ጌታችን ኢየሱስ ክርስቶስ ወይም ወልድ ራሱ ያንኑ ስጋና ደም ተካፈለ የሚል ሐሳብ ይዟል። ሁለተኛው ጭብጥ ግን በስጋና በደም ተካፍለው ወይም እንደነሱ በስጋና በደም ተወልዶ ሰው ሆኖ ተወልዶ በሞት ላይ ስልጣን ያለውን ዲያብሎስን ሽሯል፣ በሞት ፍርሃት ታስረው የነበሩትን ነፃ አውጥቷል የሚል ሁለት ጭብጦች እንመለከታለን። የኢትዮጵያ ሐዋርያዊት ቤተክርስቲያን የቀለም ትምህርት የተማራችሁ ወገኖቼ ይህንን ክፍል በእንግሊዝኛ እንድታጠኑት በእግዚአብሔር ርህራሄ ልለምናችሁ። ክፍሉ በሞት ላይ ስልጣን ያለውን በሞት እንዲሽር ይላል እንጂ ሞትን መከራን ተካፈለ አይልም። ለዚህ የተጠጋጋ ትርጉም እንኳን አታገኙም በእንግሊዝኛና በሌሎች ቋንቋዎች ስታጠኑ። በሞት ላይ ስልጣን ያለውን ለመሻር ወይም ለመደምሰስ ጌታችን መሞት ነበረበት። ለመሞት ደግሞ ልጆቹ የሆኑትን መሆን ወይም ሰው መሆን ስጋና ደም መካፈል ነበረበት። የእንግሊዝኛውን ትርጉም ባለፈው አንብበ ነበረ። ለማብራራት ያህል ዛሬም ላንብበው። እንግሊዝኛው እንዲህ ይላል 14 For as much as then as the children are partakers of flesh and blood, he also himself likewise took part of the same blood. The children are partakers of blood and flesh. Partakers ማለት በእንግሊዝኛ ምን ማለት ነው? ወይም መካፈል ማለት ምን ማለት ነው? The children are partakers of flesh and blood. The children are human beings. ልጆቹ በስጋና በደም ይካፈላሉ። ልጆቹ የሰው ልጆች ናቸው ወይም ሰዎች ናቸው።
they are made of blood and flesh ማለት ነው። የተሰሩት በስጋና በደም ነው። ስጋና ደም ናቸው ወይም ሰዎች ናቸው። የእግዚአብሔር ልጅም መጽሐፍ ቅዱሳችን the son become human ይላል ወይም ቃል ወይም ወልድ ስጋ ሆነ ይለናል። ልጆቹ በሙሉ ሰዎች ናቸው ስጋና ደም የተካፈሉ እንደሆኑ ጌታችንም የእግዚአብሔር ልጅ ኢየሱስ ክርስቶስ እንደነሱ ሰው ሆነ ማለት ነው ትርጉሙ። ሌላ እዚህ ጋር የምትመለከቱት ቃል likewise የሚል ነው ወይም በአማርኛ በተመሳሳይ ሁኔታ የሚል ቃል ትመለከታላችሁ። የተለየ ሳይሆን በተመሳሳይ ሁኔታ ምን ሆነ ይላል መጽሐፍ ቅዱሳችን። ያንኑ ተመሳሳይ የሚል ቃልም ትመለከታላችሁ። the same definite article አለ ከፊት ለፊት same ብቻ ሳይሆን the same ያንኑ ተመሳሳይ ስጋና ደም ተካፈለ ይለናል። ወንድሞቹ ስጋና ደም የተካፈሉት ከስጋ በመወለድ ነው ወይም በስጋ የተወለዱ ናቸው። ወልድ የነሱን መከራ ለመካፈል ወልድ የነሱን ሞት ለመሞት የነሱ ምትክ ለመሆን ከሰው መወለድ ነበረበት። መጽሐፍ ቅዱሳችን እንዲህ ይላል፣ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ምን ታደርጊዋለሽ? ትጸንሻለሽ፣ ወንድ ልጅም ትወልጃለሽ ነው ያላት። ማንን ነው ጸነሰችው? ማንን ነው የወለደችው? ቅድስት ድንግል ማርያም። መጽሐፍ ቅዱሳችን ስሙንም ኢየሱስ ትይዋለሽ ይላል። ወገኖች ማርያም ጸንሳ የወለደችው ልጅ ነው። በስጋው በደምና በስጋ ሐረግ ጌታችን የሴት ልጅ የቅድስት ድንግል ማርያም ልጅ ነው። ጌታችን ሰው ሆነ ስንል የሱን አምላክነት ወይም ማንነቱን ማሳነስ አይደለም። መጽሐፍ ቅዱሳችን ፍጹም ሰው ሲሆን አምላክነቱን ወይም የአምላክነት ባህሪውን ትቷል ወይም አጠፋ ብሎ ስለማይነግረን ፍጹም አምላክ ፍጹም ሰው ሆነ። ልጆቹ ተጸንሶ እንደሚወለዱ ሁሉ ጌታችንም ተጸንሶ ተወለደ፣ ስጋና ደም ተካፈለ፣ ሰው ሆነ። ወገን ከዚህ በላይ መጽሐፉ ምን ብሎ እንድነግርህ ነው የምትፈልገው? ልጆቹ ስጋና ደም እንደተካፈሉ ወይም ሰው እንደሆኑ እሱም ያንኑ ስጋና ደም ተካፈለ ይላል። ክብር ለእግዚአብሔር ይሁን። በሌላ ስፍራ መጽሐፍ ቅዱስ እንዲህ ይላል፣ ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። መጀመሪያ ከመባሉ አስቀድሞ ከአብ ጋር የነበረ ራሱ አምላክ የሆነ አሁን ግን ስጋ ሆነ ወይም ሰው ሆነ ይላል የመጽሐፉ ጸሐፊ በዮሐንስ ወንጌል 1:14 ላይ። ሰው የሚመስል ሌላ አይነት ፍጥረት አልሆነም፣ ወይም የሰው ደም የሚመስል ሌላ ሰማያዊ ደም ይዞ አልመጣም። ጌታችን ፍጹም ሰው ሲሆን የሰውን ልጅ ስጋና ደም በመካፈል ወይም ኢንካርኔት በማድረግ ፍጹም ሰው መሆን ቻለ። ልብ በሉ ወገኖች፣ በሞት ላይ ስልጣን ያለውን ዲያብሎስን ከመሻሩ በፊት ወይም ለመሻር በፍርሃት በባርነት ታስረው የነበሩትን ነፃ ለማውጣት ጌታችን ፍጹም ሰው ለመሆን ስጋና ደም ወንድሞቹ እንደተካፈሉት ተካፈለ። ወንድሞቹ በስጋና በደም እንደተካፈሉ እርሱ ራሱ ያንኑ ተካፍሎ በሞት ላይ ስልጣን ያለውን በሞት ላይ ባለስልጣን የሆነውን ዲያብሎስን አቅመቢስ ያደረገው ደመሰሰው ይለናል መጽሐፍ ቅዱሳችን። ሌላው ደግሞ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ለመስል ተገባው ይላል። እዛው ቁጥር 17 ላይ በነገር ሁሉ ነው የሚለው፣ ከአንድ ነገር በስተቀር ሰው ሆነ። በነገር ሁሉ ወንድሞቹን ለመስል ተገባው። ልብ በሉ፣ በነገር ሁሉ ይላል እንጂ በአንዳንድ ነገር ወይም በመከራና በስቃይ መሰላቸው፣ ስጋው ግን አይመስልም አይልም። ቁጥር 18 ይህንን ሐሳብ የበለጠ ያጠነክረዋል። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። እርሱ ራሱ ተፈትኖ መከራን ስለተቀበለ ከዚህ በላይ ምን ተብሎ ብጻፍ ነው?
ጌታችን ኢየሱስ ክርስቶስ ስጋና ደም ተካፍሏል ብለን መረዳት የምንችለው? ከዚህ በላይ እንዴት ግልጽ ሊሆን ይችላል? እርሱ ወንድሞቹ እንደሚፈተኑት ራሱ ተፈትኗል ይላል። He himself has suffered being tempted. ስጋ ተፈትኖ መከራን ስላየ የሚፈተኑትን የሚራራ ሊቀ ካህን ሆኗል ይላል። ሰው ሆኖ ወንድሞቹ የሚፈተኑትን ፈተና የተፈተነ ሊቀ ካህን ነው ይለናል። ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እንደኛ የተፈተነ ሊቀ ካህን ይለዋል መጽሐፍ ቅዱስ። በነገር ሁሉ ወንድሞቹን የሚመስል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል የመጽሐፉ ጸሐፊ እዛው ዕብራውያን 4:14 እስከ 15። በነገር ሁሉ ከኃጢአት በቀር እኛን ወይም ወንድሞቹን ሊመስል ተገባው የተባለው ለዚህ ነው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ስለሆነ በድካማችን ይራራል ይላል መጽሐፍ ቅዱሳችን። የኛ መከራ የማይገባው ሊቀ ካህን የለንም። በሰማያዊ ስጋና ደም የመጣ የሰውስ ፈተና የማይገባው ሊቀ ካህን የለንም ወገኖች። እኛ ያለን ሊቀ ካህን ከኃጢአት በቀር በነገር ሁሉ ፍጹም ሰው የሆነ የኛ መከራና የኛ ፈተና የሚረዳ የሚገባው ሊቀ ካህን ነው ይለናል። ተፈትኖ መከራን ስለሚያውቅ የሚፈተኑትን ሊረዳ የሚችል ሊቀ ካህን አለን። ክብር ለዚህ ሊቀ ካህናችን ይሁን። ስጋና ደም ስለተካፈለ ስጋና ደም ስለሆነ ወይም ሰው ስለሆነ የሰውን ፈተና ተፈትኗል። የሚፈተኑትንም የሚራራ ሊቀ ካህን ይለዋል መጽሐፍ ቅዱሳችን። ወገኖች አንድ ነገር ብዬ ላብቃ። ስጋና ደም ማለት ዝምድናን ካላመለከተ ምን ማለት ነው? በመጽሐፍ ቅዱስ ብቻ ሳይሆን በእኛ በሰዎች ንግግር አጥንትና ስጋ ደምና ስጋ ማለት ዘመድ ማለት ካልሆነ ምን ማለት ነው? መጽሐፍ ቅዱሳችንን እንመልከት። አንድ ጥቅስ ምሳሌ ልስጣችሁ። ሁለተኛ ሳሙኤል 19:12 ያለውን ቃል ላንብብላችሁ። እናንተ ወንድሞቼ የአጥንተ ፍላጭና የስጋዬ ቁራጭ ናችሁ ይላል። ወገኖች ይህንን በአንዳንድ እንግሊዘኛ ትራንስሌሽኖች ስትመለከቱ አንዳንዱ you are my brothers, you are my bone and my flesh ይላሉ። ሌሎቹ ደግሞ you are my brothers, my flesh and blood ይላሉ። ወገኖች ስጋና ደም ማለት ዘመድ ማለት ነው። እናንተ ወንድሞቼ የአጥንተ እና የስጋዬ ቁራጭ የሚለውን እንዳየነው እንደተመለከትነው my bone and flesh ወይም my flesh and blood ብለው ተርጉሞታል። ስጋና ደም ማለት ዘመድ ማለት ነው። ወንድሞቹ በስጋና በደም እንደሚካፈሉ እርሱ ያንኑ በተመሳሳይ ሁኔታ ተካፈለ ማለት ወንድማቸው ሆነ ማለት ነው። የኢትዮጵያ ሐዋርያዊት ቤተክርስቲያን ይህንን ክፍል ባልተገባ መንገድ መተርጎም የምትፈልገው እሷ ብቻ ሌሎች የእምነት ክፍሎች በየትኛውም ዓለም የማያውቀው የሰማያዊ ስጋ ትምህርት ስላላት ሰማያዊ ስጋ ተካፈን ወይም ስጋ አልተካፈለም ለማለት እንጂ ክፍሉ በግልጽ እኛ የተካፈልነውን ስጋና ደም መካፈሉን ይናገራል። ወገኖች በሚቀጥለው ጊዜ የኢትዮጵያ ሐዋርያዊት ቤተክርስቲያን ይህንን ሰማያዊ ስጋ እንዴት ጀመረች፣ በምትጀምርበት ወቅት ምን አይነት ውዝግብ አስነስቶ ነበረ፣ እንድትጀምር ደግሞ ምን አነሳሳት የሚሉትን በማስረጃና በመረጃ ይጀመለሳለው። እስከዛው ሁሉም እንደምል መጽሐፉ ይነበብ። ቸርን ሰንብት።